ሰላም እንዴት ናችሁ? እንኳን ወደዚህ ቻናል መጣችሁ። ይህ የዌብሳይት ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን ኮርስ የሚሰጥበት ቻናል ነው። ቻናሉ ሰብስክራይብ በማድረግ ጀምሩ። ሌቭል 1 አፕላይንግ 5S ፕሮሲጀር ይሆናል የምንማረው። አፕላይንግ 5S ፕሮሲጀር a comprehensive guide to workplace organization and effectively through the 5S methodology sort, set in order, shine and standardize and sustain ይሆናሉ። አፕላይንግ 5S ፕሮሲጀር የሚጠቅመን ስራችን የተቀላጠፈና ኤፌክቲቭ እንዲሆን የሚያደርጉልን ሲስተሞች ናቸው ማለት ነው። እነሱም ሴት ሶርት፣ ሴት ኢን ኦርደር፣ ሻይን ኤንድ ስታንዳርዳይዝ ሳስቴን ይባላሉ። እነሱን አንድ ባንድ እናያለን ማለት ነው። ሜቶዶሎጂ the first one is sort ነው። sort is separate necessarily items from unnecessarily ones, remove what is not needed for current operations. sort ማለት separately necessarily ጠቃሚ የሆኑትና ጠቃሚ ያልሆኑትን ነገሮች ሪሙቭ ጠቃሚ የሆኑትን ነገሮች ለይተን አስቀምጠን ጠቃሚ ያልሆኑትን ነገሮች ደግሞ በማስወገድ የምንሰራው ስራ ሶርት ይባላል። ሶርት ማጣራት እንደማለት ነው ሙሉ። the second one is set in order ነው። set in order ማለት arranging necessary items for easily access, label everything so anyone can find and return items. set in order ማለት በኦርደር ማስቀመጥ፣ በቦታ ማስቀመጥ፣ በቀላል አክሰስ የምናደርገው፣ በቀላሉ ልናነሳው የምንችለው፣ በቀላሉ ልናገኘው የምንችለው ማለት ነው። በስራ ቦታ ላይ ቶሎ ልናገኘው የምንችለው ነው። እሱ ሴት ኢን ኦርደር እንለዋለን። ለምሳሌ መስሪያ ቤቶች ግልጽ በሆነ ቦታ እንዲቀመጡ ማድረግ፣ ይህ ሴት ኢን ኦርደር ላይ ይካተታል ማለት ነው። ለሰርድ ዋን ሻይን ነው። ሻይን ማለት clean and inspect equipment regularly, maintain spotless conditions while identifying problems. በንጽህና ጉለት የሚመጡትን ነገሮች በሻይን አድርገን ማጽዳት እንችላለን። ሻይን ማለት ማጽዳት ነው። የስራ ቦታውን በየጊዜው ንጽህናው መጠበቅ የኛ ግዴታ ነው ማለት ነው። እሱም ማለት ሻይን ነው። ለምሳሌ ጠረጴዛዎችን፣ ማሽኖችን ምናምን ማጽዳት this means shine. The third one is the fourth one is standardize. Create standards to maintain the first three pillars. Make a organization a daily habit. ያንን የወጣውን መርህ ለምሳሌ የመጀመሪያ 3 ሰዎች ሁልጊዜ እንዲተገብሩ ቢያደርግ ያንን ነገር ሰዎች ስታንዳርድ ሆኖ የዛ ኦርጋናይዜሽን እንዲሰሩ ያደርጋቸዋል ማለት ነው። ለምሳሌ የጽዳት መርሃ ግብር አውጥቶ እነሱን መከታተል ይህ ስታንዳርዳይዝ ኢን ኦርጋናይዜሽን እንለዋለን ማለት ነው። the fifth one is sustain. Maintain discipline and continuously improve. Build a culture of workplace. ሰስቴን የምንላቸው ሁሉም ህጎች፣ መመሪያዎች ተከትለን ልማድ አድርገን በወርክ ፕሌሳችን ላይ ኤክሰለንስ በጣም ኤፌክቲቭሊ በጣም ወርክ ፕሌሳችን በጣም ምቹ እንዲሆን የሚያደርግልን ምቹ ሆኖ እንዲቀጥል የሚያደርግልን ነገር ሰስቴን እንለዋለን። ሰስቴን ያንን ነገር እነዚህ 4 ፒላሮችን ቀጣይነት እንዲኖራቸው የሚያደርግልን ህግ ሰስቴን እንለዋለን ማለት ነው። ሰስቴን መሆን አለበት። ወርክ ፕሌስ ሴፍቲ ፈርስት። በስራ ቦታችን ላይ ደህንነታችን ቅድሚያ መስጠት አለብን። OHS requirements, occupational health and safety, protects work safety, health and welfare. Key requirements include OHS health standard. እነዚህ የሚያስፈልገው በስራ ቦታችን ላይ ሴፍቲያችንን ደህንነታችንን እንድንጠብቅ፣ ጤናችንን እንድንጠብቅ፣ ከአደጋ እንድንርቅ ናቸው ማለት ነው። ፐርሰናል ፕሮቴክቲቭ ኢኩፕመንት፣ ሴፍ ኦፕሬቲንግ ፕሮሲጀር፣ ኢመርጀንሲ ፕሮቶኮል፣ ሃዛርድ አይደንቲፊኬሽን፣ ሬጉላር ሴፍቲ ኢንስፔክሽንስ፣ ሃዛርዶችን፣ ኢመርጀንሲ ፕሮቶኮል፣ ሴፍ ኦፕሬቲንግ ፕሮሲጀር፣ ፐርሰናል ፕሮቴክቲቭ ኢኩፕመንትን የመሳሰሉትን እንድንጠብቅ ያደርገናል ማለት ነው። ሃዛርድ አይደንቲቲ ለምሳሌ ከዚህ ውስጥ ኢመርጀንሲ ፕሮቶኮል ለኢመርጀንሲ አደጋ ሲያጋጥመን የምንጠበቅበት ፈርስት ኤድ ምናምን ሊኖር ይገባል ማለት ነው።
ሀዛርድ ለምሳሌ ብናየው ሀዛርድም በተመሳሳይ ምክንያት መርዛማ የሆኑ ነገሮችን በስነ ስርዓት መጠበቅ አለብን ማለት ነው። ሪሜምበር ሴት ላይ ጉዳት ያመጡብን ይችላሉ ማለት ነው። አሁን ለየብቻቸው ብሬክዳውን አድርገን እናያለን። ሶርት ኢዝ ዘ ፋውንዴሽን ኦፍ 5 S's መሰረቱ የመጀመሪያው ሶርት ነው ማለት ነው። ዘ ፈርስት ዋን ኢቫሉዌት ኤንድ ፎቶግራፍ ዶክመንት ከረንት ኮንዲሽንስ ቴክ ፎቶስ ቢፎር ኤንድ አፍተር ኮምፕሬሽንስ ሚን ማለት ቤቱን ሳናስተካክለው ያንን ካምፓኒ ኦር ወርክ ፕሌሱን ሳናስተካክለው ፎቶ እናነሳና የኢንድ ሪዛልቱን ደግሞ እናነሳዋለን ማለት ነው። ልዩነቱን ኮምፔር እናደርገዋለን እናስተያየዋለን። ዘ ሰከንድ ዋን ኢዝ ሬድ ታግ ስትራቴጂ አይደንቲፋይ ኤንድ ታግ አይተምስ ዩ ኖ ሎንገር ኒድድ ዩዝ ሬድ ታግ ቱ ማርክ ኩዌሽኔብል አይተምስ። ሬድ ታግ ማለት አንድ ነገር የማይሰራ ከሆነ ያንን ነገር የማይሰራ መሆኑን የምናሳውቅበት በወረቀት ጽፈን ሬድ ታግ እዛ ማሽን ሊሆን ይችላል ወንበር ሊሆን ይችላል እዛ ላይ እንጽፍበታለን። በሽታውን ወይንም የተበላሸበትን ምክንያት ሳይሆን የተበላሸውን ችግሩን እንጽፍበታለን። ያ ለዚህ ምክንያት አይሰራም ብለን ማለት ነው። ዘ ሰርድ ዋን ኢዝ ዲሳይድ ኤንድ አክት ኢቫሉዌት ታግድ አይተምስ ኪፕ ሪሎኬት ስቶር ኤንድ ዲስፖዝ ቤዝድ ኦን ኒድድ ኤንድ ፍሪኩዌንሲ ኦፍ ዩዝ ዲሳይድ አክት የነዛ ነገሮች የምንጠቀምባቸውን ነገሮች ዲስፖዝ ማድረግ ቤዝድ ኦን ኒድ ከሚሰሩትና የማይሰሩትን እንዴት ለውጥ አሳዩ ፍሪኩዌንትሊ ያንን እንዴት ተጠቀም ነው የሚለው ነገር ነው ያሳየናል ማለት ነው። ዘ ሬድ ታግ ስትራቴጂ አስክስ 3 crucial questions it is needed if needed in this quantity needed does it belong here ሬድ ታግ ሆልዲንግ ኤሪያስ ሎካል ሆልዲንግ ኤሪያ እና ሴንትራል ሆልዲንግ ኤሪያ የምንላቸው አለ። ሎካል ሆልዲንግ ኤሪያ የምንላቸው ስፔሲፊክ ቢሮ ሊሆን ይችላል የግል አንድ ሰራተኛ ቢሮ ሊሆን ይችላል እዛ ላይ የምንለጥፈው ሬድ ታግ ሎካል ሆልዲንግ ኤሪያ እንለዋለን። ሴንትራል ሆልዲንግ ኤሪያ ማለት የምንለው ሁሉም ካምፓኒ ሰራተኞች የሚጠቀሙበት ቦታ ወይንም ቦታ ማሽን ሊሆን ይችላል ቦታም ሊሆን ይችላል ያንን እዛ ላይ የምንለጥፈው ሬድ ታግ ማለት ያው ማስጠንቀቂያ እንደሆነ ይታወቃል። የምንለጥፈው ነገር ሴንትራል ሆልዲንግ ኤሪያ ይባላል ማለት ነው። እሺ ሬድ ታግ ሆልዲንግ ኤሪያ provide time to evaluate items without immediate disposal pressure reducing the risk of discarding needed items ሬድ ታግ ሆልዲንግ ኤሪያ ፕሮቫይድ ታይምስ ኢቫሉዌት ታይምስ ሬድ ታግ የምናደርግበት የተደረገበትን ጊዜ ዊዛውት ቀጥታ እንትን አናደርግም። ያ ችግር አለበት ብለን ቀጥታ ሬድ ታግ አናደርግም ማለት ነው። ሴቲንግ ኦርደር ኢዝ ዘ ሰከንድ ዋን ኢዝ ኢን 5 S's ፕላር ኦፍ 5 S's ሴቲንግ ኦርደር ኤ ፕሌስ ፎር ኤቭሪቲንግ ሴቲንግ ኦርደር ማለት በቦታ ማስቀመጥ ነው። ለምሳሌ ቪዥዋል ኮንትሮልስ ዩዝ ሳይን ወርድስ ሌብልስ ፍሎር ማርኬቲንግ ቱ ሾው ዋት ጎዝ ዌር ሃው መኒ ቢሎንግስ ዜር ቪዥዋል ኮንትሮልስ ማለት አይተን የምንረዳው በአንዴ አይተን የምንረዳው ነገር መስራት። ለምሳሌ አይታችሁ እንደሆነ የብሎን መፍቻ ምናምን በቦርድ ላይ ይለጠፉና በቁጥር ይሆናል ይቀመጣሉ ማለት ነው። ያ ቪዥዋሊ ገን አይተን እንድንረዳው ያደርገናል። ያ ቪዥዋል ኮንትሮል እንለዋለን። ስትራቴጂክ ፕሌስመንት ዘ ስቶር ፍሪኩዌንትሊ ዩዝድ አይተም ኒር ፖይንት ኦፍ ዩዝ አሬንጂንግ አይተምስ ኢን ሲኩዌንስ ኦፍ ዩዝ ስትራቴጂክ ፕሌስመንት ማለት ያንን ነገር ሁሌ የምንጠቀመው ከሆነ በስራችን በአካባቢያችን በቅርብ ቦታ እናደርገዋለን። በዛ ምክንያት የእንቅስቃሴያችንን የምንቀሳቀስበት የምንሄድበትን ሄደን የምናመጣበትን ጊዜ ይቀንስልናል ማለት ነው። the third one is 5 S's mapping create before and after maps the optimize layout eliminate motion waste ይሄም የሚመችን ቦታ አስቀምጠን በእኛ አመቺ በሆነ ቦታ እናስቀምጠውና ለኛ አመቺ በሆነ ቦታ እናስቀምጠውና መጠቀም እንችላለን። ኢሊሚኔት ሞሽን ዌስት ማለት የምንቀሳቀስበትን ጊዜ ይቆጥብልናል ማለት ተነስተን እዛ ሄደን እቃ ማንጠቱ ምናምን ለምሳሌ አንድ ውሃ ማጣሪያ ቢኖር ከውጪ ቢሆን ከመስሪያ ቤት ውጪ ቢሆን በር አካባቢ ቢሆን ለምሳሌ
እኛ ብቻ ሆነ የምንጠቀመው ወደ መስሪያ ቤቱ ገብቶ እንዲቀመጥ ማድረግ እንችላለን ማለት ነው። ውጭ ወጥተን እስከምንመለስ የምናጠፋውን ጊዜ ይቀንስልናል። ሞሽን ኢኮኖሚ ፕሪንሲፕል ይባላል። ሚኒማይዝ ሙቭመንት ቅድም ያልኩት ነው። ኪፕ ማቴሪያል ቱልስ ክሎዝ ኤንድ ኢንፍሮንት በፊት ለፊታችን አስቀምጠን በቀላሉ ፒክ አድርገን አንስተን እንድንጠቀም የሚያደርግልን ሚኒማይዝ ሙቭመንት እንቅስቃሴያችንን ይቀንስልናል ማለት ነው። ዩዝ ግራቪቲ ሌት ግራቪቲ to the work instead of muscle. Avoid zigzagging motion and sudden direction of changes. ይህም ግራቪቲ ስንለው አቀማመጣችን ለምሳሌ ቁልቁለት ወርዶ ደረጃ ወጥቶ ወርዶ ያንን ነገር ከማንጣት ያንን ነገር ፒክ አድርገን አንስተን እዛ ስራችን ወይንም ስራ ቦታችን ማስቀመጥ እንችላለን ማለት ነው። ሜንቴን ሬዝም ሙቭ ዊዝ steadily raise maintain comfortable posture with natural motion throughout work. በምንሰራበት ጊዜ ደግሞ አቀማመጣችን አስተካክለን መቀመጥ ይህም ለእኛ ጥቅም አለው ማለት ነው። ለእኛ አሁን ለምሳሌ ኮምፒውተራችን ስንጠቀም ኮምፒውተሩን ወደፊት ልንደፋው እንችላለን። በዛን ጊዜ እናም ዝቅ ልንል እንችላለን። ያንን እናስተካክለውና በእኛ በፊት ለፊታችን አድርገን እንዲታየን አድርገን እኛም አንገታችን ቀና ከወገባችን ቀጥ ብለን እግራችንም አጠፍ ብሎ 90 ዲግሪ ሰርቶ እንድንቀመጥ ያንን ኮምፒውተር ማስተካከል ይጠበቅብናል ማለት ነው። ሌላኛው ሻይን ነው። ሻይን ክሊን ቱ ኢንስፔክት ዴይሊ ክሊኒንግ ኢዝ ዴይሊ ኢንስፔክሽን። ሻይን ኢዝ ኖት ጀስት ክሊኒንግ ኢት ኢዝ ዲስከቨሪንግ problems early while cleaning machines operators spot. ያው ሻይን ማለት ማጽዳት ነው። ማሽኖችን እናጸዳለን፣ ወንበሮችን እናጸዳለን፣ ፍሎሮችን እናጸዳለን። ሻይን የሚጠቅመን በአቧራ የሚመጡትን በቆሻሻ ምክንያት የሚፈጠሩትን ችግሮች ከወዲሁ ተረድተን ከወዲሁ እንዲቀር ያደርግልናል። እሺ የምናጸዳበት ነገሮች ይኖራሉ። ኦይል ሊክስ ሉዝ ኖትስ ኤንድ ብሎትስ ዲቨሎፒንግ ክራክስ አንዩዥዋል ቫይብሬሽንስ ወርን ኮምፖነንትስን እናጸዳለን። ስታንዳርዳይዝ የምንለዋለን። ሌላኛው the fourth pillar of the 5S ነው። ስታንዳርዳይዝ ሜኪንግ ኢት ስታክ assign responsibilities. Everyone knows exactly what they responsible for, where, how to do it. ያንን ስታንዳርዳይዝ ማለት ከሶስቱ የወጡትን ህጎች እንዴት እንደሚሰሩ አውቆ ተረድቶ መቼ when and how to do it እንዴት እንደሚያደርግ ተረድቶ ያንን ነገር መስሪያ ቤቱ ማወቅ ኖሮባቸው ኃላፊነት እንዳላቸው ማወቅ ይህ ስታንዳርዳይዝ ውስጥ ይመደባል ማለት ነው። ኢንተግሬት ኢንቱ ወርክ ሜክ 5S ፓርት ኦፍ ዴይሊ ሩቲንስ ዩዚንግ ዩዥዋል 5S አፕሮችስ። ኢንተግሬት ኢንቱ ወርክ ከስራችን ጋር ማገናኘት ያንን 5S የምናወጣው ህግ ከስራችን ጋር የሚጣጣም መሆን አለበት ማለት ነው። ስራችንንም የሚጠቅም ነው እንጂ መሆን ያለበት የሚጎዳ መሆን የለበትም። ቼክ ሜንቴናንስ ጥገናዎችን የሚጠገኑ ካሉ ማየት አለብን ሁሌም ቢሆን። ለምሳሌ ሜንቴናንስ ስላችሁ ፕራክቲካሊ ማሽን ምናምን አይደለም። ሶርት ሴቲንግ ኦርደር ኤንድ ሻይን ላይ ኮንዲሽን የሚስተካከል ከስራው ጋር አሁን ለምሳሌ ከስራው ጋር የማይጣጣም ከሆነ የወጣው ህግ ወይንም ጊዜ ወይንም ታይሙ የማይመች ከሆነ ያንን ነገር ሜንቴን ይስተካከላል ማለት ነው። ለመስሪያ ቤቱ እንዲመችና ለወርክ ፕሌሱ እንዲመች ተደርጎ ማለት ነው። ጨርሰናል። ዩር 5S ጆርኒ ቢጊንስ። በአጠቃላይ የምንማረው 5S የሚጠቅመን 5S creates safer, more efficient workplace. Each pillar builds on the previous ones. Visual control make standards obvious. Prevention is better than correction. Everyone participate in maintaining 5S. በቃ አጠቃላይ ይሄ 5S የሚጠቅመን ወርክ ፕሌሳችን ኤፌክቲቭሊ እንድንጠቀም ጊዜያችን እንዳይባክን ቦታ እንዳይባክን ማሽኖች ማቴሪያሎች እንዳይባክኑ ያደርጋል ማለት ነው። ለምሳሌ አንድ ምሳሌ ሰጥቻችሁ እንጨርሳለን።
ለምሳሌ አንድ የልብስ ፋብሪካ ውስጥ የመጀመሪያ ሶርት ያደርጋሉ። ሶርት የሚያደርጉት የሚያገለግሉ ጨርቆችና ያገለገሉ ጨርቆችና ክሮችን ይለያሉ። ያገለገሉ ጨርቆች ወይም ክሮች የተቆራረጡትን እነሱን ሪሙቭ ያደርጋሉ ማለት ነው። ይሄን ሶርት ልንለው እንችላለን። ዘ ሰከንድ ዋን ኢዝ ሴት ኢን ኦርደር። ማሽኖች በተስተካከለ ቦታ እነሱን ማስቀመጥ ሊሆን ይችላል ሴት ኢን ኦርደር። ዘ ሰርድ ዋን ኢዝ ምንድነው? ሻይን ነው የሚሆነው። ሻይን ደግሞ በየቀኑ የስራ ቦታውን ያጸዳሉ፣ ማጽዳት ይኖርባቸዋል ማለት ነው። ሻይን እዛ ተገበሩ እንላለን። ስታንዳርዳይዝ ደግሞ እነዚህን ደረጃዎች ጠብቀው እንዲቀጥሉ ማድረግ ነው። ዘ ላስት ዋን ኢዝ ሰስቴን ነው፣ ቀጣይነት እንዲኖረው ሰራተኞችን 5S በቀጣይነት እንዲከታተሉ ክትትል ማድረግ። ዚስ ኢዝ ጥሩ ኤግዛምፕል ይመስለኛል። እሺ ግልጽ እንደሆነላችሁ አምናለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ።